ከለታት ባንድ ቀን ባልና ሚስት በሚኖርበት አንድ ቤት ውስጥ ከመሸ በራቸው ይንኳኳል። ሚስትም ለመክፈት ትሄዳለች። ከዛም ባየችው ነገር በጣም ትገረማለች። 3 ነጫጭ ሽበት ያለባቸው የሚያማምሩና ባለግርማ ሞገስ ሽማግሌዎች ነበሩ። እቤት ግቡ፣ ምን ፈልጋችሁ ነው? አለቻቸው ፈራ ባለ ድምፅ አነጋገር። አይ ሶስታችንም አንገባም፣ ግን ከኛ አንዳችን ነው የምንገባው። ባይሆን ራሳችን እናስተዋውቅሽ አላት። እናም ራሳቸው በማስተዋወቅ ጀመሩ። እኔ ስኬት እባላለሁ። እኔ ቤትሽ ከገባው ሐሳብሽ ሁሉ ይሳካል አላት። እኔ ደግሞ ገንዘብ እባላለሁ። እኔ ቤትሽ ከገባው ችግር የሚባል ነገር አይኖርም አላት። እኔ ደግሞ ፍቅር እባላለሁ። ፍቅር ደግሞ ማብራሪያ የለውም አላት። ከዛም ሚስትዮም ለባሏን ለማማከር ብላ ወደ ውስጥ ገባችና ልክ ለባለቤቷ ስትነግረው በነገሩ ተደንቆ እንዲህ አላት። በእውነቱ ይህን ዕድል ሊያመልጥን አይገባም። ገንዘብ ያህል ነገር ደጅ ቆሞ መወያየት ግፍ ነው። ሰርቼ ከሰው በታች የሆንኩበት ገንዘብ ስለሌለኝ አይደለም። አሁን ፍጠኝ፣ ገንዘብ በቤታችን እንዲገባ ንገሪው አላት። ሚስትዮ በባሏ ሐሳብ ተስማምታ ገንዘብ ልትጠራው ስትል ድንገት ልጇ ተከትሏት ይወጣና እንዲህ ይላታል። እማዬ ገንዘብ ገብቶ አባዬ ማታ ማታ የጠጣም ሽቶ ገብቶ ከሚደበድብሽ ፍቅር ገብቶ ሰላማችን ብናገኝ አይሻልሽም አላት። እሷም በልጇ ሐሳብ ተደስታ ፍቅር ካልገባ ብላ ለባሏ ሞገተችው። በመጨረሻም ፍቅር እንዲገባ ወስነው ወደ ሽማግሌዎቹ ሄዱና ፍቅር የተባልከው ሰው ወደ ቤታችን ግባ ይሉታል። እነርሱም ተከትሏቸው ይገባል። ባልም ዞር ብሎ ሲመለከት 3ቱ ሰዎች እቤት ገብተው ቆመዋል። ባልዮም ደንግጦ ምንድነው? ወደ ቤታችን እንዲገባ ያለው እኮ ፍቅር ብቻ ነው አላቸው። ከሽማግሌዎች አንዱ ዘወራልና ልክ ብለሃል፣ ፍቅር ካለ ስኬት አለ፣ ፍቅር ካለ ገንዘብ አለ አላቸው። እነርሱም በፍቅር ተጸንተው ኖሩ። ፍቅር አይቀናም፣ አይታበይም፣ ቸርነት ያደርጋል፣ የሰውንም አይመኝም። ፍቅር ለሁሉም እኩል ይፈርዳል። ለእያንዳንዳችን ፍቅር ያድለን። የጌታ ሰላም ከሁላችን ጋር ይሁን። አሁን ስላዳመጣችሁኝ አመሰግናለሁ። እኔ ጸጋዬ